ሰላም ውድና የተከበራችሁ የቻናላችን ቤተሰቦች በሙሉ እንዴት ናችሁልኝ? ዛሬ እንግዲህ ከውዷ ባለቤቴ ጋር መጥቻለሁ። ለእናንተም ለሷም ትልቅ ሽልማት አለኝ። በቅድሚያ ግን ሰላም ትባላችሁ። ሰላም የኔ ውዶች ቤተሰቦቻችን እንዴት ናቸው? ደህና ናቸው? እኛ አለን እግዚአብሔር ይመስገን። እንግዲህ የኔ ውድ ባል አዲስ ነገር ከውድ ባሌ አዲስ ነገር ይዘን መጥተናል ማለት ነው። ያው እንግዲህ ዛሬ 15 ጥያቄዎችን ለእናንተም ለሷም ይዤ መጥቻለሁ። ከ15ቱ እንግዲህ ጽጌ ቢያንስ ከ15ቱ 10ን ከመለሰች ዛሬ የምትፈልጊበት ቦታ ወስጄ አዝናናሻለሁ። ያው 10 ያረኩላት ለምን እንደሆነ ታውቃላችሁ? እሷ ለቋንቋውም ለአማርኛም ብዙ ስላልሆነች ነው። ይዤ የመጣሁት እንግዲህ ምሳሌያዊ አነጋገር ምሳሌ አባባል ማለት ነው። እኔ ይዤ የመጣሁት እሱ ነው። እሷ እንግዲህ እንደሚታወቀው ያው ትውልዷ ትግራይ ስለሆነ ብዙ አማርኛ ላይ ስለማችል አብዛኛው እንደውም አፏ ይጣፍጣል ምናምን ስለምትሉ እስኪ ምን ያክል አማርኛን አውቃለች የሚለውን እሱ ነው ይዤላችሁ የመጣሁት። ያው በደንብ አውቀዋለሁ እንዴ። በመቀጠል ደግሞ ቤተሰቦቼ ይሄንን 15 ጥያቄ 15ንም ለመለሰ አንድ ጽድት ያለ ሸፎን እሸልማለሁ። ስሬስ ሸፎና አሁን እንግዲህ እንደሚታወቀው አሸንዳም እየመጣ ነው፣ ዘመን መለወጫም እየመጣ ነው። እዚህ ቪዲዮ ላይ ከሱ የሚጠበቀው ቻናሉን ሰብስክራይብ፣ ቪዲዮውን ላይክ አድርጎ ኮሜንት ላይ 15ቱንም በዝርዝር ቁጭ ላደረገልኝ አንድ ሰው ኮሜንት ሴክሽን ላይ ስልክ ቁጥር አስቀምጥለታለሁ። ወይም ደግሞ 15ቱንም የመለሰ ፈጥኖ እንደሚታወቀው ፌስቡክ እና ቲክቶክ እጠቀማለሁ፣ እዛ ላይ ቁጥር ያለው ዋትስአፕ ላይ ለመጣ አንድ እድለኛ ማርያምን አንድ ሸፎን እሸልማለሁ ብለሃል። ባንዳ እንግዲህ 15ቱንም ለመለሰ እንግዲህ ኮሜንት ናለን ባይ ዘ ወይ እኔ ኮሜንት ላይ እቺ መጀመሪያ እንግዲህ ፈጥኖ ለመለሰና እንደዚሁም እኔ ሪፕላይ እስከምጽፍለት ዋትስአፕ ላይ ከመጣ በዋትስአፕ አስተናግዳለሁ፣ አለበለዚያ ደግሞ ሪፕላይ ላይ አስተናግዳለሁ ማለት ነው። አንድ ስልክ ቁጥሬን አስቀምጣለሁ። ፈጥኖ ለመጣ አንድ እድለኛ አንድ ሸፎን መሻወር ከናንተ ልብሱን ከኔያው በኋላ ላይ እንዳይከፋችሁ እኔም እንዳይደብረኝ አንድ ሸፎን እሸልማለሁ። ከናንተ ደግሞ የሚጠበቀው የመሻወር ከፍላችሁ መውሰድ ነው። እኛ ያለነው ሪያድ ነው። አሁን እንግዲህ ወደ ጥያቄያችን እንገባለን ማለት ነው። ከናንተ የሚጠበቀው ግን 15ቷንም ጥያቄ በመደዳ መመለስ ነው። አሁንም ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይቡ ይሄ ማበረታቻ ነው እንዳይቀር። ተሸላሚም የሚያደርጋችሁ በቅድሚያ ሰብስክራይብ አድርጋችሁ ቪዲዮ ላይክ አድርጋችሁ ኮሜንት ሴክሽን ላይ መልሱን ስመልሱ ነው ማለት ነው። እንግዲህ ወይዘሮ ጽጌ ዝግጁ ነሽ? ዝግጁ ነኝ እንጂ ከፈጣሪ። እሺ አሁን አንዴ ለፍቅራችን ለፍቅረኞቻችን ነበር ለካ ለፍቅራችን ነው። እኔ እኮ በኋላ ላይ ብራንክ ብትይ አልሰማም እናደዳለሁ። ላ ማርያምን ፕራንክ አይደለም፣ የእናንተም ሽልማት ፕራንክ አይደለም። አንቺም 10 ጥያቄ ከመለስሽ እንግዲህ የምትፈልግበት ቦታ ወስጄ አዝናናለሁ ማለት ነው። እሷም ከመለሰች የተሸላሚዋንም አድርጌ አንድ ጋር በነገራችን ላይ በጣም ቀላል ጥያቄ ነው ይዤ የመጣሁት፣ ግን ቀጣይነት ይኖረውና ከበድ አደርገዋለሁ ማለት ነው። እሺ አሁን በቅድሚያ ወደ ጥያቄ ልግባ፣ አብራችሁ ተሳተፉ ማለት ነው። በነገራችን ላይ ኮሜንት ሴክሽናችሁን ክፈቱና ኮሜንት ላይ አብራችሁ ከነ መልሱን ብቻ ማስቀመጥ ትችላላችሁ፣ ጽሑፍ እንዳይበዛባችሁ። እሺ የመጀመሪያ ጥያቄ ከፍትፍቱ ዳሽ ከፍትፍቱ ዳሽ ከፍትፍቱ ብሎ የሚቀጥል አማርኛ። ኦኬ ከፍትፍቱ ዳሽ ውሻ ወሰደው። እንደዛ አይደለም። ከፍትፍቱ ዳሽ ከፍትፍቱ መጀመሪያ እያሰብሽ ያኔ ተረጋጊና በደንብ አስቢው። እሺ ከፍትፍቱ በነገራችን ላይ በጣም ቀላል ጥያቄ ነው። እኔ ሸፎኑን እንዲሁ ሰፖርት ማድረግ ስለፈለኩ እንጂ ለእናንተ እቺ 15ቷ ጥያቄ ማለት ነው ማርያም በጣም ቀላል ነው። ሁሉንም የምታውቁት ነው። መሶብ ወደቀ። ይሄ ጋይስ ይሄ ትልቅ ኤክስ ነው። 10 ከመለሰሽ ነው በነገራችን ላይ የምትሄጂው። ፍትፍቱ ዳሽ ፍትፍቱ ወደቀ ማለት እኮ ነው። ከፍትፍቱ ያው መልሱንም እኔ እዚሁ ላይ እየነገርኳቸው ልሂድ። ከፍትፍቱ እንዴት ልጅ ትነግራችኋለህ? እኔ መናገር የለብኝም ለካ። ለምን ነገር የለብህም? ኮሜንት ላይ ነው የሚጽፉት መልሱ። አይዋ ከነገርካቸውማ እዛው ይጽፉታል። በኋላ ባርቱቱ ባይዘ ወይም ከመልስ ጋር ባርቱቱን በቃ ከተሸላሚው ጋር አድርጌ መልሱን ፓርቲቱ ላይ ለቅላችኋለሁ። እሺ አንደኛው ጥያቄ ከፍትፍቱ ዳሽ አልመለሽም።
ኤክስ ትልቅ ኤክስ ጋይስ። እሺ ሁለተኛ ጥያቄ ዶሮን ሲያታልሏት አንቺ ነሽ የምትቀጥይ። እኔ ስልልሽ እያሰብሽ በነገራችን ላይ አትቸኩይ፣ ረጋ በይና እያሰብሽ መልሱን መልሽ። ዶሮን ሲያታልሏት ለእናንተም ጭምር ማለት ነው። ዶሮ ሲያታልሏት ሲይዟት ነው። አምለጠችው። ሲያታልሏት ያኔ ሲሸውዷት እንደማለት ነው። ነቃች። አልነቃችም። አንቺ ነሽ ያልነቃችው። ዶሮን ሲያታልሏት ሮጣ ሄደ። በቃ አላወቅሽም። ኤክስ መዝናናቱ ሊቀርብሽ ነው። በነገራችን ላይ ቤተሰቦችሽ ሊበልጡ ነው። ሸፈን ይበሉታል በእርግጠኝነት የምነግርሽ ነገር። እሺ እንዴ ለሽ አልመለሽም። ሁለቱም ሮጣ ሄደ አይደለም። እንግዲህ ያው ኮሜንት ሴክሽን ላይ የምታየው ይሆናል። ሶስተኛ ጥያቄ የቆጡን አወርድ ብላ የቆጡን አወርድ ብላ የቆጡን ቆጥ ለምሳሌ ያኔ ከፍ ያለ ነገር ማለት ነው ካላይ ከዛ የቆጡን አወርድ ብላ ሮጣ ወዴት? ኦኬ ልታሞልቆም ነው። አዎ ልታወርደው ማለት ነው። ወደቀች። አልወደቀች። አንቺ ወደቀሽ። አሁን ስንተኛ ጥያቄ? ሶስተኛ ጥያቄ ወደቀሽ ጋይስ። ከ15 ነው ያልኳት እንግዲህ 10 ጥያቄ ነው። ይሄ ማለት ኖርማል ነበር። እሺ ምንድን ነው ያልከኝ? አሁን የቆጡን አወርድ ብላ የብብቷን ላግዝሽ። የብብቷን ያላጨችው ይላጨሽ ትልቅ ኤክስ። በቃ ያው እነሱም ስለሚመልሱ ኤክስ ጋይስ። 3 ጥያቄ ከ12 ጥያቄ እንግዲህ ብብቷ ተሰብሮ አልተሰብሮ። እኔ እኮ ገና ጽጌ ገና አማርኛ ገና ናት። ይሁን በማስተማር ድክም አልኩ ጋይስ። እሺ 4ኛ ጥያቄ ማለት ነው። ቀልደኛ ገበሬ አይስቅም። አሁን አንቺ አሳቅሽኝ አይደል? ቀልደኛ ገበሬ ሮጣ ሄደው። ቆይ በትግረኛ ነው እንዴ አባባል? እንዴ አላቅም። ግን አላቅም የነክ። እሺ ኤክስ ምን አገባን? አታገኝሽ። ቀልደኛ ገበሬ ይሄንማ ካወቅሹ እኮ አስሩን ትዝናኒ ነበር። ስለዚህ መዝናናቱ ቀረብሽ። እንዴ ማርያም ትወስደኛለህ። ዙሮ የድካሜ ትወስደኛለህ። እንደዛ የሚባል ነገር የለም። እሺ 5ኛ ፍየል ከመድረሷ ዳሽ ቦልዋት ስጋ ይሄኔ ሰዘኝ አታሳዝኑም ጋይስ? አሁን ይሄ ሁሉ አለመመለስ። ፍየል ሮጣ ሄደች። በነገራችን ላይ ማለት ነው እነሱ ያሸነፈው አካል በቃ አሁን ከተሸነፍሽ ማለት ነው ያሸነፈው አካል አንቺን ስፖንሰር መሆን ይችላል። ስፖንሰር ምንድን ማለት ነው? እኔ አንቺን ማዝናናት ይችላል። ማርያምን እንደው ባካችሁ ማርያምን መልሱልኝ። ሁሉ ማርያምን አላውቅም። አይቻልም። አይቻልም። እነሱ ናቸው ስፖንሰር አንቺን መሆን የሚችሉት። ሪያድ ካሉ በእኔ ቦታ ነው ሽፎን ማለት እኔ የምዝናናለሁ። አዎ እሺ ፍየል ከመድረሷ ኤክስ። አሁን የቀረሽ ማለት ነው 5 ጥያቄ ወደቅሽ። የቀረኝ 5 ነው። የቀረሽ 10 ጥያቄ ነው። እሺ ሰዓትም እየሄደብን ስለሆነ ቶሎ ጠይቅሽ። ድመት መንኩሳ። ይሄኛው እንኳን ትንሽ ከብድሻል። እነሱ ለራሱ የመልሱት አይመስልም። ባይዘው ወይ ማለት የሚሸለመው ከ9 እስከ 10 የመለሰው እነሱ 15ቱንም የመለሰ ነው የሚሸለሙት እንጂ 9 አንድ 10 ላንቺ ነው። ድመት መንኩሳ እነሱ አብዛኛው ያውቁታል ብዬ አስባለሁ። ይሄኛው አገታቸው እንዴት ይሄ ሁሉ ዩቲዩብ ተከታታዮች በሙሉ ይሄ ነገር ይጠፋል። አዎ ግን ደግሞ እኔ ያልኩት አሁን ለምሳሌ አንድ ብቻ ጥያቄ ከመለሰ ትሸለማለች። ሁሉንም መመለስ አለብን። እሺ ይሄኛው እንኳን እንዝለለው አንቺ ይለፍሽ። ችግር የለውም እንዴ ይለምን። ድመት መልኩሳ ጋይስ እናንተ ሄዱበት። ሌላውን ጠይቅሽ አንቺ። የጅብ ችኩል ሄዶ በላው። ኧረ ተይ ጽጌ ተይ። ምኑን ነው የሚበላው? የጅብ ችኩል ቸኮለ አይደለም ጋይስ። እኔ እኮ ለመናገር ቸኮልኩ። የምር ልናገር እንዴ? እሺ አሁን ደግሞ ወደ ቀጣይ ጥያቄ እንሄዳለን። እንደው ቢያንስ ከ6 ጥያቄ አንድ አልመለሰችም ጋይስ። ወደ ቀጣይ ጥያቄ ስንሄድ
ስምንተኛ ነው በነገራችን ላይ ማለት ነው። እናንተ 7 እንደመለሳችሁ ተስፋ አለኝ። አንበሳ ሲያረጅ ጠንካራው ሄደ። ኧረ አይደለም። ኧረ ተይ ጽጌ ተይ፣ አንድ እንኳን እንደው መልሰሽ አስደስችኝ። እኔ እኮ ጽጌ አማርኛ ለመዶች ሲሉኝ ትችላለች ብዬ እኮ ነው የምጎረው እኮ። እችላለሁ። አንበሳ ሲያረጅ አቆርጃ እዚህ ማየት አይቻልም። አንበሳ ሲያረጅ አያረጅም፣ መጫወቻ ይሆናል። አንበሳ ሲያረጅ የእንትን መጫወቻ ይሆናል። የሰዎች አሁን እኛ ሰዎች ነን ጨክነን በአንበሳ የምንጫወተው። ጋይዝ ትልቅ ኤክስ 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 8 ጥያቄ ወድቀሻል። በቃ አንቺ ወድቀሻል። ስለዚህ አንቺ ጥያቄ ለፍሽና የቀረሽውን ጥያቄ እነሱ ልጠይቅ እንዴ? አልፈልግም። አንመልሽውማ እንዴ? መልሷለሁ። እሺ የፈሰሰ ውሃ ዳሽ የፈሰሰ ውሃ ዳሽ የፈሰሰ ያኔ የተደፋ ውሃ ጉሮሮዬን እኮ አደረቀችኝ። ጋይስ አይታፈስም። ጎበዝ 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 ጎበዝ። አሁን ማርያም አንድ ጥያቄ ተመልሷል። የፈሰሰ ውሃ አይታፈስ። ጎበዝ ማርያም ችግሩ ማኬጁ ነገርስ ማትዝናኝ ማርያም ነው። ሄዳለሁ። አልፈልግም። ቃል ገብታል። አልፈልግም። እኔ 10 ጥያቄ ነው። እኔ አልፈልግም። ማርያም አልፈልግም። አይ ቆይ ጥያቄያችን ገና ነው። ጥያቄያችን ገና አልፈልግም። አይ ጽጌ አታቆርፍሽ። አሁን ስሙ የተስማማንን ሄድ ነው። እሺ ሌላ 10ኛ ጥያቄ አልፈልግም። ማርያም 10 እኮ ነው እኮ ሄዳለሁ። ዙሮ ወይ 3 ወይ 2 ከመለስኩ። እሺ 10ኛ ጥያቄ ሰርገኛ መጣ ጨፈረ። አልጨፈረም። ሰርገኛ መጣ ተዋረደ። ሙሽራ ይዘህ ሄደ ወጣ። ሰርገኛ የመጣው ድረስ ሙሽራ ይዞ ሊሄድ ሳይሆን አስተካክል። ሰርገኛ መጣ አስተናገደ አይደለም። ተዋርደ ወጣ አይደለም። እሺ ቆይ እንዴ እድልም እየሰጠኝ ነው እንጂ አይደል? እሺ ሰርገኛ መጣ ጋይስ፣ ሰርገኛ መጣ ዳሽ። አቤት ይሄኔ ቤተሰቦችሽ ማለት ነው ለመናገር ስልፍ ብሏል። ያኔ የሆነ ቀጥታ ስርጭት ቢሆን ይነግሩሽ ነበር። ሰርገኛ መጣና ኤክስ ተገረፈ። አይ ማንም ይገርፋል። ሰርገኛ መጣ ኤክስ። እሺ 11ኛ ጥያቄ አንበሳ የራስ ግራ ገባ። የእጅ ጽሑፍ የበነገራችን የሰማችሁ አባይን ያላየ ሀገር አያውቅም። አባይን ያላየ አባይ ውሃው ነው። አባይ ትልቁን ወንዙን ያላየ ምን ያመሰግናል? አይ እስከምታቆም አይመስለኝ። ይለፍሽ ስለተሸነፍሽም ጊዜ አንግደልባት። ላ አይደለም ወንዝ እንደ እድል እየሰጠ አይደለም። ፋሚሊ የራሱ እሺ መልሽ። አንበሳ ያላየ ካለ አለመውለድ ይሻላል። ኤክስ ጋይስ የትም ፍጩ መጥሐና የሚፈጭ ነገር ታውቂያለሽ? ምንድን ነው እኮ መጥሐን? ዱቄት ለምሳሌ ዱቄት ታውቂያለሽ? የትም ፍጩ መጥሐን ምንድን ነው? የሚፈጫው መኪናው። የትም ፍጩ አምጩ። ምኑን አምጩ? ዱቄቱ። ጎበዝ። ከ12 ጥያቄ 2 መልሳለች። ጎበዝ ልጅ። የትም ፍጩ ዱቄትን አምጩ። ያው በእኔ ገዛ ነው ግን ይሄው ውሃ ይጠጣ እንደ ፍቅራችን። እሺ ላም አለኝ በሰማይ። ላማ ምንድን ነው? ላባ ላም እምቧ ላም አለኝ በሰማይ። ላም አለኝ በሰማይ ከሰማይ አይወርድም። ወተት ያመጣል። አባባል ነው ያኔ አባባል። ላም አለኝ በሰማይ ንሩድ ቁጭ ብዬ ይሄ ራሽን ቋንቋ ነው። ፈለስፊ ኤክስ። እሺ ግም ለግም ሽታ ነው። አዎ ይሄ ማይሆን ሽታ ግም ያኔ የሚሸት ሪሃ ማለት ነው። እጠባው አይደለም። ግም ለግም ጣለው አይደለም።
ግም ለግም ግም አባ ግም ለግም ቆይ እንዳታክሰው ግም ለግም አብሮ አይሆንም አብሮ ነው እንጂ እሺ አባቴ እሺ ቆይ ጋይስ ግም ለግም በጉርፉ ወሰደው ግም ለግም አስቀምጡት አይደለም ኤክስ ባባ እሺ አባ ቆይ ላ ይሄ ምክንያቱም እነሱንም እየጠየቁ ስለሆነ እሺ ቆይ ማለፍ የለበትም እኮ ቆይ ግም ለግም አዝግም ወይ አዝግም ይቀርዋል ሌላ ቋንቋ ነው ግም ለግም ኤክስ ነግሬሽ የመጨረሻና 15ኛው ጥያቄ ላይ ደርሰናል። ጅብ አሁንማ መልሳለሁ ከሄደ አይመለስም። ጋይስ ጅብ ከሄደ የመጨረሻው ጥያቄ ነው እንግዲህ ሸፈኑንም ተሸላሚ የሚያደርጋችሁ ጥያቄ ነው እንግዲህ ጅብ ከሄደ ጅብ ይመጣል ኤክስ እንደ ጊዜ ሲጠኝ አልፈልግም እየቆረፈደ አልፈልግም ቆይ ጅብ ከሄደ ስፖርት ይሰራል አይሰራም እኮ ቆይ ጅብ አትመልሺው ጊዜ አትግደይባቸው ቆይ ጅብ ከሄደ ጅብ አይሄድም ጅብ አታውቂም አይሄድም ላ ጅብ ታውቂያለሽ መጀመሪያ ጅብ ነው ጅብ ይሄ የሚባላ አይዋ ጅብ ከሄደ አይሄድም ጅብ ከሄደ ኤክስ ቤት ያፈርሳል ኤክስ ነው ጋይስ ጥያቄዎቻችንን ጨርሰናል እንግዲህ ሁለት መልሻለሁ እሄዳለሁ መዝናኛ ቦታ እስካሁን ከዚህ ውስጥ የመለሳችሁ ካላችሁ በዚህ ስልክ ቁጥር ቀድማችሁ ዋትስአፕ ላይ 15ቱንም ጥያቄ ላኩልኝ በተለይ ሳውዲ አረቢያ ሪያድ ያላችሁ አመጣላችኋለሁ አንድ ሽፈን ቃሌ ነው እንደዚሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ይሄን ቪዲዮ ደግሞ ሼር ማድረግም እንዳይረሳ እናመሰግናለን በቀጣይ ደግሞ መልሱንና ተሸላሚውን ይዘንላችሁ እንመጣለን ጽጌ በሚያዛዝን ሁኔታ ዛሬ አልተዝናናችም እድሉ የናንተ ነው ማለት ነው ሁለት መልሻለሁ እኮ 18 ሁለት መልሻል 18 ነው ጥያቄ ይሰ 15 ነው 15 ነው ሁለት መልሻለሁ 13 ካወቁት ሁለቱን ይሞላል ይላል እነሱ ግን ሸፈኑን የደረሰው ሰውዬ ሴትዮ አዝናናታለሁ ካለች አብረው ያዝናኑናል ያ ችግር የለው ማንዋ እነሱ የደረሳቸው ፈለጋቸው ቦታ ትሄዳለህ አዎ ምን ችግር አለው እና ጋይስ ይመቻችሁ ለማንኛውም እናመሰግናለን በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ